በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉ ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብሎ ጥያቄ አነሱለት። እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብለዋል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አባይን ያላየ ምንጭ እንደሚባለው ነው እኔና የኔ ቢጤዎች የሆን ነው። ይህንን መልክዓ ምድር፣ ይህንን ውበት፣ ይህንን የቦታ አቀማመጥ፣ የተፈጥሮ ጸጋ ሳላይ የማየት እድል ሳይኖረኝ ሌሎች ሀገራት ከዚህ በጣም ያነሰ ነገር በማይበት ሰዓት ኢትዮጵያ ተስፋ የሌላት የማትደርስ ሌሎች የሚያምሩ እኛ ግን ውበት የሌለን ሌሎች የሚችሉ እኛ ግን የማንችል አድርጌ ያሰብኩባቸው ጊዜያት ቀላል አልነበሩም። የነቁ ፈጥነው ከኛ ጋር ይሩጡ፣ ያልነቁ ለመንቃት ይጣሩ። መሳሳት አያስፈልግም። የኢትዮጵያ ኢኮኖሚ በከፍተኛ ደረጃ እየተለወጠ ነው ያለው። በሚታወቁ ኢንዲኬተርስ ማየት ይቻላል። ጂዲፒው በአምስት ዓመት ውስጥ ደብል አድርጓል። ይሄ የዓለም መለኪያ መንገድ። በሀብታም ኪስ ውስጥ ሆኖ መንግስት መሆን የሚፈልግ በጣም ብዙ ሰው ነው ያለው። ባለስልጣን መመደብ የሚፈልግ ሀብታም አለ። የፖሊሲ ኢሹዎች ላይ መወሰን ይፈልጋል። በርካታ አጀንዳ ሴት ማድረግ ይፈልጋል። ይሄ ኦሊጋርኪ መንግስት ውስጥም ይሁን ፓርቲ ውስጥ ካለ ምን ፈልገውን ብልጽግና ምን ፈልገውን ዲሞክራሲ አናመጣም። ገና የፓርቲ አባል ሆኖ የተሻለ ገንዘብ ካላቸው ፓርቲዎች ገንዘብ የለመደ ሰው መንግስት ከሆነ ምን እንደሚሆን አስቡት። ሪሶርስ ስለሚያገኝ ማለት ነው። እዚህ ያልታረመ ያልተስተካከለ ብታሸንፉ መከራ ነው። ብልጽግና አንዱ ፈተናው ይሄ ነው። ዓላማንና ገንዘብን ያለዩ ሰዎች በስፋትኛው ስላሉ ይቸገራል። መንግስት መሆን ስናስብ በመንግስት ስልጣን ላይ የሚገኝን ጥቅም ብቻ ለመጠቀምና የሚያጓጓም ነገር ቢኖር ሌላውን ለመተው መወሰን ያስፈልጋል። የሚቀጥለው ምርጫ የሚሸጥ ነገር ካለን አሳማኝ ስራ ከሰራን ትመርጡናላችሁ። ዝም ብለን ደግሞ ማንሰራ ከሆነ ትተውናላችሁ። የሚሰራው ይመጣል ማለት ነው። ግን እየተዋጋን ህዳሴን ሰርተናል። እየተዋጋን ውሃ ይዘናል። እየተዋጋን በጣም በርካታ መንገዶች ሰርተናል። እኛ መበልጸግ እንፈልጋለን፣ መርዳት እንፈልጋለን የሚል ቋንቋ ከኛ ሲሰሙ የሚያማቸው ሰዎች በዲፕሎማሲ አይፈታም። አሁን ህዳሴን በምን ዲፕሎማሲ ትፈታዋለሽ? አንተ መብራት ፈልጋለሁ ትላለህ፣ አትስራ ይልሃል። አትስራ የሚል ሰው ውሃው የሚፈልግ ብቻ አይደለም፣ ውሃውን የማይፈልግ ሰውም አትስራ ይልሃል። እንዴት ትስማማለህ? በዚህ ብዙ ጉዳዮች አሉ እንደዚህ የማያግባቡ። የምሁራኖቻችን ዋነኛው ችግር ለርን ማድረግ እንጂ አንለርን ማድረግ አንችልም። ኒውዮርክ ታይምስ ጻፈው ልክ ባይብል ላይ ቁርአን ላይ ያለ ይመስለዋል። ምሁር አነበበ፣ እሱን እውቀት ይመስለው። ለምን ተጻፈ፣ እንዴት ተጻፈ፣ ማን ጻፈው አይልም። እዛ ማዶ የሚጻፉ ጽሁፎች፣ የሚሰሩ ፊልሞች፣
የሚሰሩ ማንኛውም ነገሮች ብሬን ዎሽ ለማድረግ እንጂ ኖሌጅ አይደለም። ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ፣ እንዳትይዙ። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት፣ አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ፣ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዚህ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። ልንመረጥ 10 ቀን 5 ቀን ሲቀረን እንድንታሰር ትዕዛዝ ወጥቶ ነበር። ማዘዣ ወጥቷል፣ ተጽፏል። ይሄ ሁሉ በዚህ ኃይል የማይፈልጉ ግለሰቦች ማስቆምና ሌላ መንግስት የሚመስል ግን መንግስት ያልሆነ አካል ማስቀመጥ ነው ፍላጎቱ። ይሄ በእርግጥ የተቀናጀ የትግል ስልት ስለነበረ የምንከተለው ብዙዎች በኋላ ለውጡን የመሩ ሰዎች ጉዳዩን በቅርበት ይከታተሉ ስለነበረ አብዛኛው ጉዳይ የሚሳካ አልነበረም። ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ ደግሞ እያወቅን እንድንዘጋጅ እድል ይሰጥ ነበር። መሀል ላይ የሚዋሉ ሰዎች ስለነበሩ ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን ስንሰበሰብ ስንበተን የሚጨበጥ ነገር ሳንይዝ ከቆየን በኋላ ምርጫውን ያደረግንበት ዕለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትን በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ 4 ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ የማንፈልጋቸው ሰዎች አይመጡም፣ it is in our dead body በመቃብራችን ላይ ብቻ ነው የሚፈጸመው ብሎ በግልጽ ይፎክሩ ነበር። የሚጠቅመን ሰላም፣ የሚጠቅመን አንድነት፣ የሚጠቅመን ፍቅር፣ ምግብ ያጣን እንደሆነ ጥሬ እየቆረጠምንም ቢሆን መኖር ስለሚቻል፣ ፍቅር የሌለ እንደሆነ ቁርጥም ቀይ ወጥም ቢኖር አይበላም፣ ቢበላም ያማል። ዋናው ሰላም፣ ጉርብትናን መውደድ፣ ጉርብትናን ማክበር፣ በዚያ ድባብ ውስጥ የሚታይ ችግር ካለ ደግሞ እየመከሩ መፍታት። ስንት የሀገር ሽማግሌ ባለበት ሀገር ትናንሽ ጉዳዮች ሰፊ ቦታ ወስደው የሚያጣሉን እንዳይሆኑ መጀመሪያ አንድ መሆናችንን ሰላማችንን ማረጋገጥ፣ ከዚያ ደግሞ የሚያስፈልገንን ነገር መለየት፣ በአቅማችን ልክ ተባብረን እየፈተን መሄድ ሲቻል ኢትዮጵያ ሁላችሁም እንደምትመኙት ታላቅ ሀገር ትሆናለች። በዚህ መንፈስ ነገር ማየት፣ ማድመጥ፣ መመካከር እንድንችል በጣም አድርጌ እለምናችኋለሁ።